እንዴት ናችሁ? ዛሬ አካውንቲንግ ሳይክልን እናያለን። በትክክል እና በጥሞና ተከታተሉኝ። እስከ መጨረሻው ቪዲዮውን እዩት ወይም ጨርሱት ማለት ነው። ይጠቅማችኋል። ስለዚህ አካውንቲንግ ሳይክል ማለት ምን ማለት ነው? በአማርኛ የሂሳብ አያያዝ ማለት ነው። ወይም ደግሞ የሂሳብ ዑደት ወይም ሂደት ለማለት ነው። ይህ ሂደት ወይም ይህ ዑደት በአንድ የፋይናንስ ዘመን ውስጥ የሚከናወኑትን የፋይናንስ ግብይቶች ለመመዝገብ እና ለመመደብ ወይም ለማጠቃለል እና የፋይናንስ ሪፖርቶችን ለማዘጋጀት የሚያገለግል የተሟላ ሂደት ነው። ስለዚህ ሂደት ነው እስከሚል አለው ማለት ነው። የፋይናንስ መረጃዎችን ትክክለኛና ወጥነት ያላቸው መሆናቸውን ያረጋግጣል ማለት ነው። ስለዚህ ፋይናንስ ወጥነት ያለው ከታች እስከ መጨረሻው ድረስ የሚሄድ ስለሆነ አካውንቲንግ ሳይክል አለው ማለት ነው። ስለዚህ ከአንድ ጀምረን እስከ ተወሰኑትን እናያለን ማለት ነው። ሂሳብ አያያዝ ዑደት የሚከተሉት ዋና ዋና ደረጃዎችን ያካትታል ይላል። አንደኛ ላይ የምናገኘው እንግዲህ በመጀመሪያ ትራንዛክሽን ወይም ግብይት መከሰት ወይም ግብይት መኖር አለበት ለአካውንቲንግ። ስለዚህ ትራንዛክሽን ኦከር ማድረግ አለበት ወይም ኤግዚስት ማድረግ አለበት ማለት ነው። የፋይናንስ ግብይት ሲፈጠር ለምሳሌ ሽያጭ፣ ግዢ ወይም ደግሞ ክፍያ፣ ገቢ። ስለዚህ ከነዚህ ውስጥ አንዱ ወይም ደግሞ ትራንዛክሽን ወይም ልውውጥ መከሰት አለበት ማለት ነው። ስለዚህ ትራንዛክሽን ከተከሰተ በኋላ ምንድነው የሚሆነው? ቀጥታ ወደ ሁለተኛው ነው የሚወስደው ማለት ነው። ጆርናል እናደርጋለን ወይም እንመዘግባለን ማለት ነው። መመዝገብ ማለት ነው። ስለዚህ እያንዳንዱ ግብይት በክሮኖሎጂካል ቅደም ተከተል በዕለት መዝገብ ወይም ዴይ ቱ ዴይ በምንመዘግበት መዝገብ ላይ መመዝገብ አለብን ማለት ነው። ስለዚህ ትራንዛክሽን አፕን አደረገ ሴልስ ሊሆን ይችላል፣ ሽያጭ ሊሆን ይችላል፣ ወይም ደግሞ ግዢ ሊሆን ይችላል። ስለዚህ ያንን መመዝገብ አለብን ማለት ነው። ቀኑን፣ አማውንቱን፣ ጊዜውን፣ ፔሪዱን የተለያዩ ነገሮች የሚያካትት ምዝገባ እንመዘግባለን ማለት ነው። ስለዚህ ጆርናል እናደርጋለን። ምን እንደተከሰተ ጆርናል ኢንትሪ እንሰራለን ማለት ነው። ጆርናል ኢንትሪ ማለት በዚሁም ዴቢት እና ክሬዲቱን ለይተን እናስቀምጣለን ማለት ነው። ከፋይ ማን ነው፣ ተከፋይ ማን ነው የሚለውን ዴቢቱንም ክሬዲቱንም በዛው እንለያለን ማለት ነው። ሶስተኛ ደግሞ ወደ ዋናው ደብተር ማስተላለፍ ወይም ፖስት ቱ ሌጀር። ለምሳሌ በሲስተም የሚጠቀም ድርጅት ወይም ሰው ወደ ሲስተም ማስገባት ማለት ነው። ሲስተም ላይ የማይጠቀም ሰው ደግሞ ወደ ዋና ሌጀር ብሎ ወይም ዋና መዝገብ ብሎ የሚጠቀመው ላይ መውሰድ ወይም መመዝገብ ወይም ደግሞ ማስፈር። በሲስተም ከሆነ ግን ፖስቲንግ ይባላል። ፖስት ቱ ሲስተም ማለት ነው። ስለዚህ ሲስተም ላይ ሌጀሩ ይቀመጣል ማለት ነው። በጆርናል ውስጥ የተመዘገቡት ግብይቶች ወደ ዋናው ሂሳብ ደብተር ይላል። ስለዚህ ቅድም መዝግበናል። ከመዘገብን በኋላ ወደ ዋናው ላይ እናሰፍራለን ማለት ነው። ዋናው ላይ የምናሰፍረው በሲስተም ሊሆን ይችላል፣ በማኑዋልም ወደ ዋናው ደብተራችንም ሊሆን ይችላል ማለት ነው። ስለዚህ ወደ ሲስተም ወይም ደግሞ ወደ ዋናው ደብተራችን ካስገባን በኋላ ቀጣዩ የአካውንቲንግ ሂደት ምንድን ነው? ይሄ ሂደት ሲባል የተያያዙ ስለሆኑ ነው እንግዲህ። ስለዚህ ስቴፓቸውን ጠብቀው መጡ ማለት ነው። ሂደቱ ምንድነው? አራተኛው የሙከራ ሚዛን ማዘጋጀት ይላል። ትሪያል ባላንስ ማለት ነው። ትሪያል ባላንስ ማለት ዴቢት እና ክሬዲቱ እኩል መሆን አለበት። አሴት፣ ሊያቢሊቲ፣ ኦነርስ ኢኩዊቲ፣ ኤክስፔንስ እያንዳንዱ ባላንሳቸውን ማዘጋጀት ማለት ነው። ትሪያል ባላንስ አሴት፣ ሊያቢሊቲ እና ኢኩዊቲ የሚባሉት ናቸው ማለት ነው ትሪያል ባላንሶቹ። ስለዚህ የሂሳብ ደብተሩ የዴቢት እና የክሬዲት ሚዛናቸውን መጠበቃቸውን ማለት ነው እኩል መሆናቸውን ማረጋገጥ አለብን ማለት ነው። ይህንን ለማረጋገጥ ትሪያል ባላንስ ማዘጋጀት አለብን። ስለዚህ ባላንሳቸውን ለማረጋገጥ ትሪያል ባላንስ ማዘጋጀት አለብን። ትሪያል ባላንስ እነማን ናቸው? ምንን ይይዛል? አሴትን ይይዛል፣ ሊያቢሊቲን ይይዛል፣ ኢኩዊቲ ወይም ካፒታልን ይይዛል ማለት ነው። ስለዚህ እነኝህን እናዘጋጃለን፣ እንለያለን ማለት ነው። ይህን ካረግን በኋላ ወደ አምስተኛው ስንሄድ ማስተካከያ ግብይቶች እናደርጋለን። ማስተካከያ ማለት አራተኛ ላይ እኩል መሆናቸውን ማረጋገጥ አለብን ብለናል። አሴት፣ ሊያቢሊቲ፣ ኢኩዊቲ መሆናቸውን መለየት አለብን ብለናል። ስለዚህ የተሳሳተ ሊኖር ስለሚችል አጀስት ማድረግ አለብን። በሂሳብ ዘመኑ መጨረሻ ላይ ገቢዎችና ወጪዎች በትክክል ለማዛመድ ማስተካከያ ወይም ግብይት አጀስቲንግ ኢንትሪ ይደረጋል ይላል። ስለዚህ በትክክል ያልተመዘገቡት ካሉ አጀስትመንት ያስፈልጋቸዋል ወይም ማስተካከያ ማድረግ የሚያስፈልገው ካለ ማስተካከያ ማድረግ አለብን ማለት ነው። ስለዚህ አጀስቲንግ ኢንትሪ እናሳልፋለን ማለት ነው። ይህን ካሳለፍን በኋላ ወደ ስድስተኛው ስንሄድ የተስተካከለ የሙከራ ሚዛን። አሁን አምስተኛው ጋር አጀስት ማድረግ ወይም ማስተካከል አለብን ብለናል። ስለዚህ ስድስተኛ ላይ ስንመጣ ይህን የተስተካከለውን ትሪያል ባላንስ ካስገባን በኋላ አዲስ የትሪያል ባላንስ ትክክለኛውን ትሪያል ባላንስ እንመዘግባለን ወይም እናወጣለን ማለት ነው። ስለዚህ እዚህ አምስተኛ ላይ አስተካከል፣ ስድስተኛ ላይ ትክክለኛውን ትሪያል ባላንስ እናወጣለን ወይም እናሳያለን ማለት ነው። ስለዚህ አሴት ትክክል ባላንስ መያዝ አለበት፣ ሊያቢሊቲ ትክክለኛ ባላንስ መያዝ አለበት፣ ኢኩዊቲ ትክክለኛ ባላንስ መያዝ አለበት። ስለዚህ እያንዳንዱ አካውንት
የተስተካከለ አጅስትድ የሆነ ትራያል ባላንስ እንዲይዝ ተደርጓል ማለት ነው። 6ኛ 7ኛ አሁን ትራያል ባላንሳችንን እያንዳንዱን አካውንት ከአሴት እስከ ኤክስፔንስ ያሉትን ወጪዎችም ባላንስ ሺት አካውንቶችንም ካስተካከልና አጀስትድ አድርገን ካስቀመጥን በኋላ ወደ ሌላ ስቴፕ እየሄድን ነው ማለት ነው። ወደ ፋይናንሻል ሪፖርት ዝግጅት ልንገባ ነው ማለት ነው። ስለዚህ እዛ ሴታፑን ሰርተናል በደንብ እያንዳንዱ አካውንት ባላንሳቸውን ቼክ አድርገናል፣ ትክክል መሆናቸውን አረጋግጠናል። ትክክል ያልሆኑትን አስተካክለን በትክክል መቀመጣቸውን ከተረዳን ወይም ካወቅን በኋላ አሁን ወደ ዝግጅት ወይም ሪፖርት ፋይናል ሪዛልት ላይ የደረስን ነው። ሪፖርት ልናወጣ ነው ወይም ልናዘጋጅ ነው ማለት ነው። ስለዚህ ፋይናንሻል ስቴትመንቶች አሉ። ስለዚህ እነኚህ ፋይናንሻል ስቴትመንት የሚባሉት ዋና ዋናዎቹ እስካሁን ከሰራነው ውስጥ ተጠቅመን እስካሁን ድረስ እስከ 6 ድረስ ስንሰራቸው የነበሩትን አካውንቶች አሁን ለሪፖርት ልንጠቀማቸው ስለሆነ 3 አይነት ሪፖርት መውጣት ወይም ማዘጋጀት ስላለብን አሁን ሪፖርቶችን ወይም ፋይናንሻል ስቴትመንት ይባላሉ ፋይናንሻል ስቴትመንት ልናዘጋጅ ነው ማለት ነው። ስለዚህ ኢንከም ስቴትመንት ትርፍና ኪሳራ ወይም ፒኤንኤል የሚባለውን እናዘጋጃለን ማለት ነው። ትርፍና ኪሳራችንን የሚያሳይ ሪፖርት አንድ የፋይናንስ አቋም መግለጫ ማለት ባላንስ ሺት ድርጅቱ ምን አይነት አቋም ላይ እንዳለ የሚያሳይ ሪፖርት እናዘጋጃለን ማለት ነው። ባላንስ ሺት ይባላል። ሶስተኛ ደግሞ ዋናና ሶስተኛ የሆነው የገንዘብ ፍሰቱን ኢንፍሎና አውትፍሎ ካሽ አውትፍሎና ኢንፍሎ ወይም ካሽ ፍሎ ስቴትመንት ማዘጋጀት አለብን። የካሽ ወጪና ገቢ ካሽ እንቅስቃሴ የሚያሳይ ሪፖርት እናዘጋጃለን ማለት ነው። ስለዚህ 7ኛው ስቴፕ ፋይናንሻል ስቴትመንቶችን ማዘጋጀት ነው። ይሄ ፋይናንሻል ስቴትመንት 3 አይነት ፋይናንሻል ስቴትመንቶችን በዋናነት እናዘጋጃለን። ኢንከም ስቴትመንት፣ ትርፍና ኪሳራ፣ ባላንስ ሺት እና የካሽ ፍሎ እናዘጋጃለን። እነኚህ 3 አይነት ሪፖርቶችን ካዘጋጀን በኋላ 8ኛ የሚሆነው የመዝጊያ ወይም ክሎዚንግ ኢንትሪ የሚባሉት ናቸው ማለት ነው። ክሎዚንግ ኢንትሪ 8ኛ ላይ ልናገኛቸው የምንችላቸው ምንድናቸው? ላይ እዚህ ኢንከም ስቴትመንት ሪፖርት ላይ የምንጠቀማቸው ገቢና ወጪዎች ቴምፖራሪ የሆኑ ስለሆኑ ቴምፖራሪ ማለቴ በዚህ ወር ያሉ ለሚቀጥለው ወር ስለማይሄዱ ተዘግተው መሄድ ስላለባቸው ክሎዝ እናደርጋቸዋለን ማለት ነው። 8ኛ ላይ በሂሳብ ዘመኑ መጨረሻ ጊዜ ሂሳቦች ቴምፖራሪ አካውንት የምንላቸው የሬቨኑና የኤክስፔንስ ወይም የገቢና የወጪ አካውንት እነኛ አካውንቶች ለሚቀጥለው ወር የማይተላለፍ ባላንስ ነው። ስለዚህ እነዚህ ባላንስ አይተላለፍም ወደ የሚቀጥለው ወር። ስለዚህ እዚሁ ተዘግተው ነው የሚያልቁት ማለት ነው። እነኝን እንዘጋለን ነው የሚለው 8ኛ ላይ። እንዘጋለን ማለት በዚህ ወር የወጣ ወጪ በዚህ ወር ሬቨኑ አግኝተን እንዘጋዋለን። ለሚቀጥለው ወር ሌላ ወጪ ነው የምናወጣው። ስለዚህ እዚህ ወር በዚሁ አልቆ ክሎዝ ተደርጎ ወደሚቀጥለው ይሄዳል ማለት ነው። ክሎዝ የማይደረጉት እነማን ናቸው? ባላንስ ሺት አካውንቶች ናቸው። ባላንስ ሺት አካውንት የምንላቸው አሴት፣ ሊያቢሊቲ እና ኢኩዊቲ ናቸው። እነሱ ወደሚቀጥለው ይሄዳሉ። ስለዚህ እንደዚህ አይነት አካውንቶች አሉ። የባላንስ ሺት እና የኢንካም ስቴትመንት አካውንት ወይም ፒኤንኤል አካውንት የሚባሉ አሉ። ፒኤንኤል ማለት ፕሮፊት ኤንድ ሎስ አካውንት እና ባላንስ ሺት አካውንት አሁን ያልናቸው ማለት ነው። ስለዚህ ባላንስ ሺት ቀጣይነት አላቸው። ፒኤንኤል አካውንት ተዘግተው በወር ውስጥ ነው የሚያልቁት የማይተላለፉ ስለሆኑ ማለት ነው። ስለዚህ 8ኛ እነኚህ ፒኤንኤል አካውንቶችን ዘግተን ትርፍና ወጫችን እዚሁ አውቀን ስለሆነ የምንሄደው 8ኛ ላይ ያንን ነው የሚያመለክተው ማለት ነው። 9ኛ እና የመጨረሻው 9 አድርጌ ነው ያመጣኋቸው። 9ኛው ላይ ከመዝጊያ በኋላ የሙከራ ሚዛን ወይም እነኚህን ፒኤንኤል አካውንት ከዘጋጋን በኋላ የመጨረሻውን ባላንሳችንን እናወጣለን ማለት ነው። ሁሉም የመዝጊያ ገቢቶች በትክክል መዝገባቸውን ለማረጋገጥ የመጨረሻ የሙከራው ሚዛን ወይም ባላንስ ሺቱን እናወጣዋለን ማለት ነው። ስለዚህ የሚዘጉትን ዘጋን፣ የሚሄዱትን ደግሞ በትክክል አስተካክለን አስቀመጥን፣ ሪፖርት አዘጋጀን። ከዛ በኋላ ያለውን ባላንስ የሚያሳይ ሪፖርት እናወጣለን ማለት ነው። ይህን ይመስላል በአጭሩ የአካውንቲንግ ሳይክል። ያው እንዲገባችሁ ብዬ ነው በአማርኛ ያረኩት። በእንግሊዝኛ የምትፈልጉ ከሆነ ፒዲኤፍ ልቅላችኋለሁ። ቴሌግራም ቻናል አለ። የቴሌግራም ቻናላችንን ፕሮፋይሉን እየተጫናችሁ ታገኙታላችሁ። እዛ ሊንክ ላይ እየገባችሁ ቴሌግራም ላይ መከታተል ትችላላችሁ። የጽሁፍ ማብራሪያ ስላለው ማለት ነው። አካውንቲንግ ውስጥ አካውንቲንግን ለማወቅ እነኝህን ስቴፖች በትክክል መረዳት አለብን ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ዩቲዩብ ቻናል አለ። ፕሮፋይል ምልክቱን እየተጫናችሁ ገብታችሁ ዩቲዩብ ሰብስክራይብ አድርጉ። ብዙ ማብራሪያ የምሰጥበት ቻናል ስለሆነ ስለተከታተላችሁ አመሰግናለሁ።